አንድ ልጅ ቤታዩ የምትባል ልጅ ስለተናገረች እኚህን የሚያክሉ ፓትርያርክ ከኔ እኩል ናቸው ልትል ፈልጋል። ከአንተ እኩል የማይሆኑበትን ይልክ 1 3 ወይ 4 ነገር ልንገርክ። ከአንተ እኩል የማይሆኑበት አንተ የአጋንንት አገልጋይ ነህ፣ እሳቸው የቤተ ክርስቲያን አገልጋይ ናቸው። የኦርቶዶክስ ቤተ ክርስቲያን አገልጋይ ናቸው። አንተ ራስህንም ቤተሰብህንም የምትመራ ሰው አይደለም። እሳቸው ቤተ ክርስቲያንን ይመራሉ፣ አብያተ ክርስቲያናትን ይመራሉ እሳቸው። አንተ በእድሜ ትንሽ ነህ። እድሜህን አጋንንት ሲጋልብህ አሁንም ድረስ አጋንንት ሲጋልብህ ያለ ሰው ነህ። እሳቸው የእግዚአብሔርን ቃል ይዘው የእግዚአብሔርን ሕዝብ ለመምራት ለቤተ ክርስቲያን እድሜያቸውን የሰጡ ነው። ድንግልናቸውን ህይወታቸውን የሰጡ ናቸው። ይል አንተ የምትመራው ህዝብ የለም። እሳቸው የሚመሩት ህዝብ አላቸው። አንተ ማንም አይሰማህም። እሳቸው ሀገር ድምፃቸውን ሀገር ይሰማል። ቤተ መንግስት ይሰማል ድምፃቸው። ማን ይሰማሃል? አንተ ሞባይላችንን እኮ ሁላችንም ዝግት ካደረግነው ልሳንህ ይዘጋል እኮ፣ መንገድ የለም። የእሳቸው እኮ ብዙ ነገር ዝም ያስብላል። ይሄ ሪያሊቲው ነው የምነግርህ፣ ሪያሊቲው ነው የሚነግርህ። እና አንድ ቲክቶከር አንተን የምትመስል አንድ ቲክቶከር ተናገረችህና ስልካቸው ላይ የራሱ ቲክቶክ የሌሉ ትልቅ አባትን አምጥተህ ለራስህ የተሰጠውን ስም እነሱን ለማናደድ መናገር ምን ያህል ርካሽ የወረድክ ክርስትና ያልገባክ እንደሆነ ማሳያ ነው። ይህን ነገር ልነግር እፈልጋለሁ ወንድም አለ። እኔ በግል ያንተ ጋር ጸብ የለብኝም። ሐሰተኞችን ስቃወም፣ በክርስቶስ ስም የሚወነብዱ ሌቦችን ስቃወም ህይወቴን እስከ ማጣት ድረስ ለክርስቶስ ኢየሱስ እና ለቤተ ክርስቲያን ራሴን ሰጥቼ ነው የማገለግለው። ይሄን አገልግሎት ከዚህ አገልግሎት ከተጨበጨበልኝ የተዛተብኝ ከተደነቅኩት ጥርስ የተነከሰብኝ ይበልጣል። በዚህ አገልግሎት ህይወቴን ዋጋዬን ተምኜ ነው። እንዳንተ የሰለጠነ አገር ላይ የሆነ አፓርትመንት ውስጥ ቁጭ ብዬ አይደለም የዘላበድኩ የምኖረው። አገር ቤት ነው ያለሁት። ለእያንዳንዱ ለምናገረው ነገር እውነቱን ልንገር፣ ውጤቱን ዋጋ መክፈሉን ልከፍል ነው። ቆርጬ ነው የሚሄደው። አስፋልት ላይ በግሬ ሲሄድ ማን ምን እንደሚያደርገኝ ተማምኜ አይደለም፣ እግዚአብሔር እንደሚጠብቀኝ እግዚአብሔር እንደሚያምኝ የምንቀሳቀስ ልጅ ነኝ። እና በጣም ነው ያዘንኩብህ። እኔም በመናገር አይደለም ያዘንኩት። ከታች ሆኖ የሚያደንቁ ሃይማኖታቸውን የሸጡ የሰው ሃይማኖት ሲሰደብ በልባቸው ጮቤ የሚረግጡ ሰዎች አይወዱክም። እውነቴን ነው የምነግርህ። ተሳድበ ስትጨርስ ስልክህን ስታጠፋው የመንፈስ ቅዱስ ደስታ በውስጥ የለም። መንፈስ ቅዱስም በአንተ ውስጥ ያለ አይመስለኝም። ምክንያቱም መንፈስ ቅዱስ በውስጣቸው ያሉ ሰዎች ስለ ኃጢአታቸው ይወቀሳሉ፣ ስለ ጥፋታቸው እግዚአብሔር ፊት ያዝናሉ፣ በንስሐ ይመለሳሉ። ትናንትና ወንጌል ይዘቅዘቅ ስትል ይቅርታ የጠየቅ አስመስለህ፣ አሁን ግን ወንጌል ይቆየኝ የስድብ ጩቤን አንስቼ የሁሉንም ጀርባ ወጋለሁ ስትል ወንጌል ላንተ ልክ እንደ ኮፍያ፣ ልክ እንደ ፍራውል ኮፍያ ከፈለክ አውልቀህ ቁጭ የምታደረገው ከፈለክ ደግሞ የምትመልሰው አይነት የቃቃ ጨዋታ ነው ለአንተ ወንጌል። ወንጌል ግን የዘላለም ህይወት ነው። ወንጌል ግን አባቶች በሮም እስር ቤት ውስጥ ህይወታቸውን ያጡበት የተዋደቁበት ቤታቸውን ራሳቸውን ትተው በምድረ በዳና በዋሻ የተቅበዘበዙበት በቀራንዮ መስቀል ላይ ህይወቱን አሳልፎ የሰጠ ስለ ክርስቶስ ሞትና ትንሣኤ የሚኖር ህይወት እንጂ ልክ እንዳንተ የአንድ ሰሞን የቲክቶክ ጊፍት መሰብሰቢያ አይደለም ወንጌል።